ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁልኝ? ሰላማችሁ ይብዛልኝ። በአሁን ዛሬ የመጣሁት ነገሮች ደስ በሚሉ ብዬ ነው የማስበው። ሁላችሁም ሰብስክራይብ፣ ሼር፣ ኮሜንት ታታረጉ እንዳታልፈው። እዝነቱን ረህመቱን የሰው ልጅ አላህ ይለግስልን ለሁላችንም። በሰው ላይ የሰው ልጅ ተስፋ ያለውና የሰው ልጅ የነገ ህይወቱ በጣም ያሳዝናል። ግን የሰው ልጅ ይህንን ነገሮችን የምነግራችሁ በራሴ ባረገውት ነገሮች ነው። የሰው ልጅ ተስፋ መኖር አለበት። የሰው ልጅ ተስፋ ከሌለው ውሃ ላይ ድንጋይ ላይ ውሃ ማፍሰስ ማለት ነው። የሰው ልጅ ተስፋ ካለው ነገ የማያልፍ ነገር የለውም። አላህ ሶብር ብሏል። አላህ ለሶብረኞቹና ለአዛኞቹ ለሱ ለማኞቹ ቁሟል። አላህ ለምኑኝ አላሳጣቸውም ሰበብ ለግሱ ብሏል። አላህ ብርሃኑንና እዝነቱን ለግሶልናል። የሰው ልጅ የመቀየርና የኛ የራሳችን የዓላማ ያለን ሰዎች ነን እና ሁላችሁም በእዝነታችሁም በራህመታችሁም ሁሉ ነገር መለገስ አለበት ብዬ ነው የማስበው። የሰው ልጅ የምንፈተንበት የተለያየ ነው። አንዱ በማጣት ነው። አንዱ በመምን የሚሰቃይ ሰው አለ። አንዱ ደግሞ ልጅ በማጣት የሚሰቃይ ሰው አለ። ሁሉን ነገር ሰጥቶት ልጅ የለው ይኖራል። ሀብታም ሆኖ ብዙ ጤንነት የሌለው ሰው አለ። የሰው ልጅ ሚዛናችን የተለያየ ነው። የሁሉም ስቃይ የተለየ ነው እና በዛ ውስጥ ሶብር ብሏል። ሶብር የሰው ልጅ በዚች በዱንያ ላይ እስከመጣን ድረስ አላህ የሁላችንም እንግዲህና ቅንነት አለን ብዬ አስባለሁ። ሰብስክራይብ ያደረጋችሁ አበረታቱን። እዝነቱን ረህመቱን ፈጣሪ እንዲለግስልን ለሁላችንም። የሰው ልጅ ቅንነትን ለተላበሰ ሁሉም ቅንነት እንዲያለው ተስፋ አረጋለሁ። እስኪ ለሁላችሁም ለልባችሁ ብርሃን እንዲሰጣችሁ የሆነች ሀዲስ አለችኝ፣ እሷን ላስደምጣችሁ። አለም ነሽረህ ለከ ሰድረክ ልብህላ ይሄንን ነገር አለም ሰድረ ይሄንን ነገር ራሳችሁ እንትን ማለት አለባችሁ። ይሄንን በሚቀራ እናንተ ባታውቁት እንኳን እሱ በሚቀራ ጊዜ ብታዳምጡት የሆነ የልባችሁ ብርሃን ነገሮች ይለግሱላችኋል። የሆነ የማታውቁት ደስታ ያመጣላችኋል። ሌላውን ነገር ብታውቁ ሱብሃንአላህ 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 33 ጊዜ ሱብሃንአላህ ላላችሁት አላህ እዝነቱን ረህመቱን እለግሳለሁ ብሏል። ምን ብሏል? አላህ የሚለውን 1000 ጊዜ ላለይ ሰው ኃጢአቱን አቀልለታለሁ ብሏል። አላህ የሁሉም ባህሪያት አለው። በአላህ ስሞች ውስጥ ግቡ። የአላህ ስሞች ጥቅምና ባህሪያት አሉት። ለምን የሁሉም የራሱ መንገድ አላህ ያስቀመጠው ነገር አለ። ሁሉም የሚያስቀምጠው ነገር አለ። በአላህ ስም ራሱ ስንት ጊዜ በሉ እኔ እዝነቱን እለግስላችኋለሁ ኃጢአታቸውን እቀንስላችኋለሁ የሚለን ነገር አለ እና የሰው ልጅ ብዙ ነገሮችን በዚህ በዱንያ ሰጥቶናል። እንለግስበት። ብርሃንን አላህ ይለግሰን። እኔ የራሴ አሁን ባላቀው እንኳን የሆነ ሳዳምጠው የሆነ ውስጤ የሚዝናናበት አለ። የሆነ ሲከፋኝ እንኳን ቁርአን ነው የማዳምጠው። የሆነ የጭንቀት ምናምን አለ አይደለ? የእሱ ነው የማዳምጠው። እሱን ስታዳምጡ የሆነ ብርሃን ነገር ይሰማችኋል፣ ደስታ ነገር ይሰማችኋል። አንተ አላሰፋንልህምን? ወወضዕና ዐንከ ዊዝረክ ሸክምህንም ካንተ አውርደንልሃል። አለዚ አንቀض ظهረክ ያንን ጀርባህን ያከበደውን ሸክም። ወረፈዕና ለከ ዚክረክ መወሳትህንም ለአንተ ከፍ አድርገንልሃል። ፈኢነ መዐል ዑስሪ ዩስራ ከችግርም ጋር ምቾት አለ። ኢነ መዐል ዑስሪ ዩስራ ከችግር ጋር በእርግጥ ምቾት አለ። ፈኢዛ ፈረግተ ፈንሰብ በጨረስክም ጊዜ ልፋ፣ ቀጥል። ወኢላ ረቢከ
فارغب ወደ ጌታህ ልልሃል فإن يراك መወሳት ምን መሰላችሁ ይሄን ነገር የምላችሁ ለምን መሰላችሁ? ይሄን ስትሉ የራሳችሁን ብርሃን ስለምታገኙ፣ የራሳችሁን ጥበብ ስለምታገኙ፣ የራሳችሁን አስተሳሰባችሁ የከፍንተን ያኔ እየበለጸገ ይሄዳል። አብዛኛውን ጊዜ የሰው ልጅ ጉርብ ገብቶ መቅራትን ጉርብ ገብቶ ሰው ማወቁን ሳይሆን የሰው ልጅ ብዙ ነገሮች የምናውቃቸው ነገሮች አሉ። አልሐምዱሊላህ በሰው ላይ አንድ ነገር የምትሉት ነገር ባይመቻችሁ እንኳን አንዳንድ ነገሮችን ሲጨንቃችሁ ሰው ጋር ሳታወሩ ስቀሩ የሆነ ብዙ ነገሮችን ስታስቡ የሆነ ነገር እንትን ስትሉ ሀዲሶችን አዳምጡ። ሀዲስ ስታዳምጡ ልባችሁ እየሰፋ የልባችሁ ድርቀት እንትን እያለ ነው የሚሄደው። ምላሳችን እንኳን ራሱ እርጥበት ይኖራታል። ሰው ስናማ ደግሞ አብዛኛውን እኛ በፊት ጊዜ አሁን 24 ሰዓት ስልክ ስናወራ ብዙ ነገሮችን አሳልፈናል። ስለ ሰውን ስናወራ ነበር። ግን ያ አይጠቅመንም። በረከትን የሚሰጠን ዝነትን የሚሰጠን ልባችንንም ብርሃንና የልባችን እርጥበት የሚያገኘው በምንድን ነው? በቁርአኖች ውስጥና በሀዲሶች ውስጥ በአላህ ስሞች ውስጥ ነው። የሆነ በቃ ደስ የሚላችሁ ስሜት ይኖራል። የሆነ ሰዎቻችሁ እንኳን ሲጣል እንትን ሲሏችሁ ሰዎቻችሁ እንኳን ሲጣሏችሁ የሆነ በቃ የሆነ ሀሳብ ውስጥ ሲገቡ የሆነ ነገር ሲሏችሁ ራሱ ማለት ነው አትፖስትናሉ የሆነ ሀሳባችሁ እንትን አይልም። በቃ ባላህ ወደ አላህ ነው የምትገቡት። ወደ አንድ አምላክ ብቻ ነው የምትገቡት። ይሆን አትወሳወሱ እንዲህ ብሎ በቃ አልሐምዱሊላህ ነው የምትሉት። የሆነ ደክሟችሁ እንኳን ስታዩ አልሐምዱሊላህ ነው የምትሉት። ለምን ባላህ ያመነ ሰው ወርቆ እንደማይወርቅ ነግራችሁ ነው። ሁላችሁም ልባችሁን ብርሃን ያድርገው። አብሽሩ።